የአላህ መልእክተኛ አንዲት የተምር ዛፍ ያሉባት ጥላ ስር ተቀመጡ። ያን ጊዜና የዑትባ ልጆች ረቢዕ ወረቢዓ ተመለከቷቸው። ረቢዕና ረቢዓ ተመለከቷቸውና በእነሱ ማሳ ውስጥ ነበሩና በመካና በመዲና መካከል ነኽላ የምትባል ቦታ ላይ ሲደርሱ ሂድ እስቲ ያ ሙሐመድ አይደለም ወይ ሲን ከነዚህ የተምር ዘረላዎች ስጠው ተራበም ይመስላል ጣይፍም አባረረችው አሉ። በዛን ጊዜና ኻዲም የነበረው የማሳውን እርሻውን የሚኮተኩተው ልጅ አዳስ ይባላል። አዳስ የተምር ፍሬ ይዞላቸው ወደ አላህ መልእክተኛ ሰለላሁ ዐለይሂ ወሰለም መጣ። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ያንን ፍሬ ተቀበሉትና ሲበሉ ቢስሚላህ አሉ። ከየት ያመጣው ንግግር ነው አላቸው። የዚህ አካባቢ ሰዎች እኮ በአላህ ስም ብለው በልተው አያውቁም፣ ከየት ነው አላቸው። የአላህ መልእክተኛም ሰለላሁ ዐለይሂ ወሰለም ተገረሙና ለምን ትጠይቀኛለህ አንተስ ማን ነህ አሉት። እኔ ከነይነዋ የሆንኩኝ ክርስቲያን ነኝ አላቸው። ነይነዋ ሚን አርድ ዩሱፍ ብኑ መታ ከማነው ሚን አርድ ዩኑስ ብኑ መታ ከዩኑስ ብኑ መታ ሀገር ከነይነዋ ነህ? አዎ። ዩኑስ ብኑ መታ ነው የታወቀው አላቸው። የአላህ መልእክተኛም እሱም ነብይ ነው እኔም ነብይ ነኝ አሉት። ያን ጊዜና አዳስ ዘለለና አቀፋቸው። ግንባራቸውን፣ እግራቸውን፣ እጃቸውን ምንም አልቀረው ሁሉንም የሰውነት ክፍላቸውን ሳም። ይሄን ጊዜና የዑትባ ልጆች ይመለከቱ ነበር። እየነገርኩ ይሄን ልጅ ልከህ ድግምት አስደረክበት አይደል? ይኸው ሰውየው አስቀረው አለ። አዳስ ተመለሰ። አዳስ ምን ሆነ ነው? ይሄ ሰውዬ እኮ ሲህር አለው አንተንም አስቀረህ አይደል? አይ አላቸው። በምድር ላይ አንድ መልካም ነገር የቀረ ከሆነ እሱ ብቻ ነው አላቸው። አላህ ባልታከሙበት አንግል አከማቸው።